ጤና ይስጥልኝ ውድ የዚህ የዩቲዩብ ተከታታዮቼ ይህንን ዩቲዩብ እንድደግፉኝ ሰብስክራይብ፣ ኮፒ ሊንክ እና ሼር አድርጉልኝ። እንደምናየው በቀደም ሚን ዲቪዬሽን አባውት ሚንን አይተናል። ሚን እሱን እንዳየን ሚን ዲቪዬሽን አባውት ሞድን እናያለን። ሚን ዲቪዬሽን አባውት ሞድን ስናይ እዚህ ላይ እንደምታዩት የተለያየ ነገሮችን አለው። ሚን ዲቪዬሽን አባውት ሞድን ከመስራታችን በፊት ሞዳል ክላስን መለየት አለብን። ሞዳል ክላስን ስለይ ሞዳል ክላስ ማለት ፍሪኩዌንሲ ዛት ሃቭ ሃይስት ፍሪኩዌንሲ ያለው ክላስ ነው። ይህንን እንደምታዩት ክላሱ ከ25 እስከ 35 ያለው ሞዳል ክላስ ነው። ከዛ ቀጥሎ ምንድነው የምናየው ዲ1 እና ዲ2 ነው። ዲ1 ማለት ከፍሪኩዌንሲው ከዛ ከክላሱ ከሞዳል ክላሱ ፍሪኩዌንሲ ላይ ከ12 ላይ 10 ስንቀንስ 2 ይመጣልናል። ዲ2 ማለት ደግሞ ከ12 ላይ 8 ስንቀንስ 4 ይመጣል ማለት ነው። ክላስ ዊድስ የሚባለው ሳይዙ ከ15 እስከ 25 ከ15 እስከ 25 ከ25 እስከ 35 35 እስከ 45 የሚለውን ነው። ክላሱ መካከል እንደምታዩት አሁን ዛሬስ 15 ሲቀነስ 5 10 ይሆናል። ሲደመር 1 11 ይሆናል ማለት ክላስ ዊድሶቹን በዚህ ማየት እንችላለን። ኤፍ ኦፍ ሲ ኤን ኦቨር 2 40 ለ2 ስናካፍል ደግሞ 20 ይሆናል። ኤፍ ኦፍ ሲ ቢ ማለት ደግሞ ኮሙሌቲቭ ፍሪኩዌንሲ ቢፎር ዳት ክላስ ነው። ፎር ደ ሚዲያን ክላስ ነው የምንጠቀመው። ይሄ ኤን ማለት ነምበር ኦፍ ኦብዘርቬሽን ተታሉ 40 ነው ያለው ማለት። ሁለቱ ፎርሙላ እንደምታዩት ፎር ደ ግሩፕ ዳታ የምንጠቀመው ይሄን ነው። ከዛ ምንድነው የምናደርገው ሚዲያን ክላሱን ሞዳል ክላሱን ተሰርቷል። እዚህ ላይ እንደምታዩት ተመሳሳይ ስለሆነ እስቲ የሚዲያኑና የሞዱን ተመሳሳይ ስለሆነ እስቲ የሚዲያኑ እንዴት እንደሚሰራ እናያለን። ፈርስት ኦፍ ኦል ሚዲያን ክላሱን ለይተናል። ሚዲያን ክላሱን ለየነው ኤን ለሁለት ስናካፍል 40 ለ20ኛው ነው። 20ኛው ደግሞ ያለው ሰርድ ክላስ ላይ ነው። ከዛ ሰርድ ክላሱን ከለየን በኋላ 25 እስከ 35ቱን ወስደን እሱን እንጠቀማለን። ዜን እኩል ካረግን በኋላ እዚህ ጋር ምን እናደርጋለን? እኩል ካረግን በኋላ ከዛ ክላሱን ኤም ኮሙሌቲ ክላስ ማርኩን እንወስዳለን። ክላስ ማርክ ሲቀነስ ሪስዋት 28.67ን እናደርጋለን። እንደምታዩት ኢንተር ስንለው ቁጥሩ እንደዚህ ይመጣል። ከዛ በኋላ ይሄንን እንደዚህ ካረግን በኋላ የፕላስ ምልክት ስንመጣ ስክሮል ወደታች እናደርጋለን። ይሄንን ደግሞ አብሶሉት ቫሊዩ መሆን ስላለን ኤቢኤስ እናደርግና እዛ ሽፍት አድርገን ኤም ፖይንት እናስገባለታለን። ከዛ በኋላ ይሄንንም እንጀምራለን። ከዛ ኢንተር ስንለው ወደ ፖዚቲቭ ለወጠልን። ከዛ በኋላ ስክሮል ወደ ታች እናደርጋለን። ከዛ በኋላ እዚህ ጋር መጣና ደግሞ ከፍሪኩዌንሲው ጋር ሙሉ በሙሉ መባዛት አለበት። ከዛ በኋላ እኩል እናደርግና ፍሪኩዌንሲ ታይምስ እናደርጋለን። ታይምስ ዛትስ ዋት ክላስ ማርክ እዚህ ጋር የሰራነውን ክላስ ኢንተር እንለዋለን። ከዛ በኋላ ይሄንን ወደ ታች ስክሮል ስናደርገው የሚመጣልን ተደምሮ ተመሳሳይ ይመጣል። ከዛ በኋላ የምናደርጋለን እኛ ሚን ዲቪዬሽን አባውት ሞድን ከዛ ሰርተን ያመጣነውን እዚህ ጋር ያለውን እንወስዳለን። እኩል ይሆናል ይሄንን ወስደን ሲካፈል ቶታል ነምበር ኦፍ ኦብዘርቬሽን እናደርጋለን። አካፍለን እናስቀምጣለን። ይሄንንም እንደምታዩት የሚዲያኑም ደግሞ እንደዛው ነው። እዚህ ጋር መጣና እኩል አድርገን የሚዲያንን ቶታል ሰሜሽኑን እንወስዳለን። ለ40 እንደዛው ኦብዘርቬሽን እናካፍላለን። ተመሳሳይ ነው ያለው። እኛ ማወቅ ያለብን እነዚህን ዳታዎች ነው እና ሌላውንም ጥያቄ ካለ ሰርቼ እንድልክላችሁ ጥያቄያችሁን በሚቀጥለው ላይ አስቀምጡልኝ።
ለጓደኞቹ ለተለያዩ ነገሮች እኔንም በመደገፍ ሰብስክራይብ፣ ኮፒ ሊንክ እና ሼር አድርጉልኝ። አመሰግናለሁ።